ሰላም እንዴት ናችሁ? ስመኝ እባላለሁ አርክቴክት እና ኢንቴሪየር ዲዛይነር ነኝ። በዛሬው ቪዲዮ አንድ ያሳደገችኝ የዘመዴን ቤት የተወሰነ አስተካክለን ሰርፕራይዝ እናደርጋታለን። ተከታተሉ። ያለን በጀት 25,000 ብር ነው። ቤቱ አንድ ክፍል የጭቃ ቤት ነው። ከባሏና ከሁለት ልጆቿ ጋር ነው የምትኖረው። ሲገባ እንደምታዩት ሁለት ሶፋ አለ፣ መሀል ላይ ፍሪጅ አድርገዋል። በስተቀኝ በኩል ደግሞ አልጋቸው ነው ያለው። አልጋቸውን ደግሞ ከሶፋው ለመከፋፈል መጋረጃን ተጠቀሙት። በዛኛው ሳይድ ደግሞ መልበሻ አለው ታች። ከሱ ላይ ደግሞ ቲቪ አለ። ከሱ ላይ ደግሞ ኪችን ካቢኔት አለ ማለት ነው። ቤቱ በጣም ጠባብ ስለሆነ ማለት ነው። ከዛ ደግሞ በዛኛው ከሱ አጠገብ ደግሞ ሌላ ኪችን ካቢኔት አላቸው። ስቶሬጅ የሚያስፈልጓቸው ደግሞ የጤፍ እቃዎች፣ መሶብ ምናምን ደግሞ በስተግራ አለ ማለት ነው። ምንጣፉ እንደምታዩት ነው፣ በጣም አርጅቷል። ይህ ደግሞ ሴንተር ቴብላቸው ነው። ቀጥሎ ያደረግነው እቃውን ማውጣት ነው የሚሆን። እነዚህን ጠቅላላ ፈርኒቸሮች የሰራው ሶፋውንም ድሬሲንጉንም የሰራው ባሏ ነው። እነሱ የሚያውቁት የተወሰነ ቦታ እንደምንቀያየር እና የሶፋውን ጨርቅ እንደምናሳጥብ፣ ፈርኒቸሮቹ ደግሞ የተበላሹ ቦታዎች ስለነበሯቸው እነሱን አሳድሰን ቫርኒሽ እንደምናስቀባ ብቻ ነው። እሱም ሹፌር ስለሆነ መንገድ ሄዷል። እሷ ደግሞ ዘመዶቿ ጋር እንድትቆይ ነው ያደረግነው። ከዛ ቀጥሎ ያደረግነው ጂፕሰም እና ቀለም መቀባት ነው። ሙሉ ነጭ ቀባ ነው። ከዛ ፈርኒቸሮቹን እኛ ቤት አመጣናቸው። ማጽዳት ጀመርን ከወንድሞቼ ጋር ሆነን። ከዛ ቀለም ስለምንቀባቸው ሳንድ አደረግናቸው። ሳንድ ከተደረጉ በኋላ ይሄን ይመስላሉ። የተወሰኑ ቀዳዳዎች ስለነበሩባቸው በስቱኮ ሸፈናቸው። ከዛ ድጋሚ ያሸናቸው ስሙዝ እንዲሆኑ። ይህ የመጀመሪያው የፕራይመር ነው፣ ከቀለም በፊት የቀባ ነው። ድሬሲንጉን መቀባት ያሰብነው ይሄኛው ብሉ ብላክ ቀለም ነው። ኪችን ካቢኔቱን ደግሞ ነጭ ነው የቀባ ነው። ሶፋ ጨርቁ ደግሞ እንደምታዩት የተወሰነ ቆሽሾ ነበረ። እሱን ወደ ማጽዳት እንሄድ ነው። ከዛ ጨርቅ ለመቀየር ነው ያሰብነው። የልጆች ቤት ስለሆነ ይሄ ሽሮ ከለር ጨርቅ መረጥንና ላዩ ላይ እንደረብንበት። ቀጥሎ ሴንተር ቴብል የላቸውም ነበረ። ራሳችን ሴንተር ቴብል በሞራሌ መስራት ጀመርን። እንደምታዩት ያልተሳተፈበት ሰው የለም። ወንድሞቼም አባቴም ነበሩ። የኪችኑ ጋር ስቶሬጅ አልነበራትም። የመሶብ ማስቀመጫ አልነበራትም። ከላይ መሶብ ማስቀመጫ ሆኖ ከታች ደግሞ ሩቱ የምታስገባበትን እቃ ነው የሰራንላት። በመቀጠል ሶፋውን እና አልጋውን የሚለይልን ፓርቲሽን ነው በእንጨት የሰራ ነው፣ በመጋረጃው ቦታ ማለት ነው። በስተመጨረሻ እቃዎቹን ይዘን ተመለስን። ከዛ የመጀመሪያውን ምንጣፍ አንስተን መጥረግ ጀመርን። ፍሪጁንም ቦታ መቀየር አስበን ነበረ። ይህ የቀየርነው ምንጣፍ ነው። አልጋው ደግሞ አነስ ያለ ወይም ዝቅ ያለ ስለነበረ ታች ስፖንጅ ጨመርንበት ከፍ እንዲል። እቃዎቹን ማስገባባት ጀመርን። አልጋውም ሄድ ቦርድ አልነበረውም እና ይሄን ቤት ውስጥ ነው የሰራነው በስፖንጅ እና በእንጨት። ኪችን ካቢኔቱ ድሬሲንጉ ላይ ወይም መልበሻው ላይ ነበረ። እሱን አንስተን የበፊቱ ካቢኔት ላይ ያደረግነው። ይሄ የሰራነው ሴንተር ቴብል ነው። ይሄኛው ደግሞ ከላይ መሶብ የምታስቀምጥበት፣ ከታች ደግሞ ሮቶዎቿን ወይም የተለያዩ ስቶሬጅ የምታደርግበት ነው። ፓርቲሽኑ ደግሞ ከግድግዳው ጋር እንደዚህ አድርገን አያያዝ ነው። ቀጥሎ ወደ ማሰማመር እንሄድ ነው።
እናንተም በትንሽ ብር የምትወዱት ሰው ሰርፕራይዝ ማድረግ የምትፈልጉ ከሆነ አናግሩን። እኛ በነፃ እናድስላችኋለን። ከእናንተ የሚጠበቀው ሰብስክራይብ ያደርጋችሁ ኮሜንት ላይ ማንንና ለምን ሰርፕራይዝ ማድረግ እንደምትፈልጉ ብቻ ጻፉልን። እኛ ራንደም እንመርጣለን። አመሰግናለሁ። ልጆቼ ሲረዳዱ የበለጠ ደስ የሚል ነገር አለ። እንዴት አየኸው? ፈርኒቸርን አለካካን። ያው አድ ያደረግነው ይሄንን ነው። ቴብላውን ብቻ ነው አድ ያደረግነው። ትንሽ ነው ይደብ ቁጭ በሉ። ያው እዚህ ጋር ኪችንሽ ነይ ላሳይሽ፣ ላስጎብኛት እንጂ ኪችን እዚህ ጋር ይሄ መሶብሽ፣ እዚህ ጋር ሮቶሽ ምናምን እዚህ ውስጥ እግዚአብሔር ጤና ይስጥሽ። ልክ በይልኝ። አሜን።